ሰላም ጋይስ እንደምን አላችሁ? ሰው 50 ምክሮች መምከር እፈልጋለሁ አሁን ማለት ነው። 50 ምክሮች የምመክራችሁ ደግሞ በተከታታይ ቪዲዮ። ሰላም ጋይስ እንደምን አላችሁ? ሰው 50 ምክሮች መምከር እነዚህ 50 ምክሮች በአጠቃላይ ከህይወቴ የተማርኳቸው ነው። ስለ ህይወት፣ ስለ ራሴ፣ ስለ ሰው፣ ስለ ሁሉም ነገር እና ስለ እግዚአብሔር ራሱ ሰው ለመክራችሁ እፈልጋለሁ። 50 ምክሮች ከዚህ በታች ያሉት ተከታተሏቸው። በእነዚህ 50 ምክሮች አዶናይ ማን እንደሆነ በደንብ አድርጋችሁ ታውቃላችሁ። ማንነቴ፣ ጸባዬ፣ ያለኝ አላማ፣ ያለኝ ፍላጎት ሁሉም ታውቃላችሁ። ወዳችኋለሁ። የመጀመሪያ አድቫይስ ሁላችንም የራሳችን ታሪክ ይዘን የመጣ ነው። ይህ ነው ራሳችን እንድናወዳድቅ የሚያደርገን ታሪክ ይሆናል። ወይም ከሰው በታች ነኝ ብለን የምናምነው ታሪክ ሊኖር ይችላል። ይህ ታሪክ የኛ እንዳልሆነ ማወቅ የመጀመሪያው የለውጥ መንገድ መከተል ማለት ነው። አንዳንዴ የማይጠቅምህ ታሪክን መክዳትና የኔ አይደለም ማለት ለቀጣዩ አዲሱን ታሪክህ ቦታ ታመቻቻለህ። ባይስ እግዚአብሔር ከፈለገው ይሆናል። ሁሉም ነገራችሁ ለእግዚአብሔር አሳልፋችሁ ስጡ። በመንፈሳችሁ ጽኑ ሁኑ። የዓለም ትልቁ በረከት እንደሚገባችሁ እመኑ። በእግዚአብሔር ስም የምትፈሩት መንገድ ካለ ተከተሉ። ሁለተኛ አድቫይስ ራስን መውደድ ማለት እግዚአብሔርን መውደድ እንደሆነ ማወቅ፣ እግዚአብሔርን መውደድ ደግሞ ራስን መውደድ እንደሆነ ማወቅ። ራስን ስትወድ ሌላ ሰውን ትወዳለህ። እግዚአብሔር ሁሉም ሰው ላይ አለ። እግዚአብሔር እንውደደው፣ ራሳችን እንውደድ፣ ሌላ ሰውም እንወዳለን። ትልቁ ጥንካሬያችን ይህ ይሆናል። አራተኛ አድቫይስ ውድድር ያበላሸናል። ጤናማ ውድድር አለ። ከጓደኛህ ጋር የምትወዳደረው ተስማምተህ፣ ግን የሌላ ሰውን ህይወት ሳታቅ ከነሱ ጋር መወዳደር ሁሌም ሲኦል ውስጥ እንድትኖር ያደርግሃል። ስለዚህ ከውድድር ውጡና ከራሳችሁ ጋር ይሁን ውድድራችሁ። ከትናንትና ማንነታችሁ ጋር ይሁን። ኢቭን ከትናንትና ማንነታችሁ ጋር ስትወዳደሩ በፍቅር በይወህና ይሁን። አምስተኛ አድቫይስ ሁሉም ሰው ላይ ጥሩ ነገርን መፈለግ ጀምሩ። ብዙ ሰዎች ሊመቀናኛችሁ ይችላሉ። ወደ ስኬት ስታቀኑ ከአጠገባችሁ ላይ ቆሙ ይችላሉ፣ ሊተርቧችሁ ይችላሉ። ግን ስቲል አሁንም ጥሩ ነገር ፈልጉ። ጥሩ ነገር መፈለግ ማለት ግን እነዚህ ሰዎች እንዲጎዷችሁ እድል እንደገና በድጋሚ መስጠት አይደለም። ሁለተኛ ምክር ሁሌም በየሰከንዱ መጥፎ ሀሳቦችን እንደ ዘበኛ መጠበቅ ጀምሩ። በየሰከንዱ በየሚሊ ሰከንዱ ሁሌም ማስተዋል እዚህ ላይ ይሁን። ማስተዋል እዚህ ላይ ማስቀመጥ አለባችሁ። ማስተዋሉን ካስወጣችሁ አይምሯችሁ በተነገረው ነገር ይመራችኋል። የተነገራችሁ ነገር ደግሞ ጥሩ ካልሆነ፣ የመጣችሁበት ቦታ ጥሩ ካልሆነ፣ የማትፈልጉት ከሆነ አይምሯችሁ እያዞረ ወደዛ ነው የሚከታችሁ። እንደ ዘበኛ ጠብቁ። ስምንተኛ ምክር ጠላት የሚመጣው ወደ ስኬት ስታቀኑ ብቻ ነው። የማይጠቅማችሁ ህይወት ላይ ስትደበቁ ሁሌም ተደብቃችሁና ተመሳስላችሁ ትኖራላችሁ። የሆነ ደረጃ ለመድረስና ወደ ሆነ ስኬት ለመድረስ ትንሽ ለየት ማለትን ያስፈልጋል። ለየት ለማለት ደግሞ አብዛኛው ህዝብ የማያደርገውን ነገር ደፍረህ ማድረግ ይኖርብሃል። ቤተሰቦችህ ያላረጉትን ነገር አንተ ደፍረህ ማድረግ ይኖርብሃል። አላማህን ማሳካት ከፈለክ እንግዲህ ድፍረት ግዴታ ነው። ያ ምክር መሰገጥና መፍጋት ሁለት የተለያዩ ነገሮች ናቸው። አንደኛ እምነትህን ካላስተካከልክ ሁሌም ብትፈጋ ዝቅተኛ ደረጃ ላይ ሆነ ትኖራለህ። ብዙ ሰዎች የማይፈልጉት ስራ ላይ በዝቅተኛ ተከፋይነት እየፈጉ በጣም ብዙ ጊዜያቸውን ያጠፋሉ። እነዚህ ሰዎች ግን በሚጠይቁት ልክ እንደሚያገኙ አላወቁም። አያችሁ፣ አንድ ባይሲክል የጠየቀ ወይም ሳይክል የጠየቀ ሰው መኪናን ማግኘት አይችልም። እግዚአብሔር ደግሞ በዛ ነው የሚሰራው። ስለዚህ የምትጠይቁት ነገር ሰግጣችሁ ከፍ ማድረግ እንዳትረሱ። እኔ መኪና ፈልጋለሁ ሳይሆን እኔ ጀት ፈልጋለሁ የሚል ትልቅ ጥያቄ ማስነሳትና ማመን ይኖርባቸዋል።